ጠላታችሁ ውድቀታችሁን ኪሳራችሁን ባወጀበት ከፍታችሁን ያውጃል መንገሳችሁን ያውጃል በር እንደተከፈተ ያውጃል የሆነ በእናንተ ላይ የታወጀው የሚገለብጥ አይነት ክብር በዚህ ሳምንት ያገኛችኋል ፋይናንሳችሁ የለም ከስራ ላይ ተብለሽ ፕሮስፐር ምታረግ የሚሳካልሽ አይነት በር ይከፈተልሽ የሆነ ከፍታ ያገኛል ዮሴፍ የሆነ ሰው አለ የሚከብር ሰው አለ ጊዜ ደረሰ ለቅሶ ማታ ቢሆን ጧት ደስታ ይሆናል ለሚል እግዚአብሔር ቃል ነገ ጧት ደስታ ይሆናል ነገ ጧት በራችሁ ይከፈታል ነገ ጧት በረከታችሁ ያገኛችኋል ነገ ጧት የሆነ ከፍታ እናንተ ይሆን እንደዚህ ልናገርባችሁ መክሰራችሁን መውደቃችሁን የሚጠባበቁ ሰዎች ከፍታችሁን ያውጃሉ መጨረሻው ነው ከዚህ አታልፍም ያሉ ሰዎች ያንቺን ክብር ያያሉ ብቻ ሳይሆን ያውጃሉ መርደኪዮስን ሞት የጠበቀ ሃማ የመርደኪዮስን ክብር እንዳወጀ የሰራዊት ጌታ እግዚአብሔር እንደዚህ ይለኛል በመድር ሁሉ በእናንተ ላይ በተነሳ ሁሉ እኔ እነሳለሁ የእናንተን ክፉ የሚጠብቅ የእናንተን ክብር ያውጃል እኔ እንደዚህ በየተነበያለሁ ጠላት የሚያውጀው አይነት ከፍታ ይሆናል መግባት በኢየሱስ ስም ይሆናል ዮሴፍ ወንድሞች ዮሴፍን እንደዚህ ነው ያሉት ከህልሙ የሚሆነው እናያለን ዮሴፍ ህልም አለመና ዮሴፍ ህልም የወንድሞቹ ነዶ ሲሰግድለት ዮሴፍ አየ ፀሐይና ጨረቃ ሲሰግድለት ዮሴፍ አየ እዛ በኋላ ዮሴፍ ወንድሞች ይሄንን ህልም ለወንድሞቹ በነገረ ጊዜ ወንድሞቹ በእኛ ላይ ልትነግስ ነው አሉት የሚነግስ ሰው ይታወቃል ዮሴፍ ተራ ስላልሆነ የሚነግስ ስለሆነ ዮሴፍ ወንድሞች ተነሱበት ተነስተው እንደዚህ ነው ያለው ከህልሙ የሚሆነው እናያለን እስኪ አንድ ህልሙ እስኪ ስለዚህ ምን እናደርጋለን እንገለዋለን ይሄ የጠላት እቅድ ስለዚህ የጠላት እቅድ ዮሴፍ ወንድሞች እቅድ ምንድነው ዮሴፍን መግደል ስለዚህ እንግደለው ከህልሙ የሚሆነው እናያለን ህልሙ እዛ ጋር መጨረሻ ይሆናል የተቀበላችሁት ህልም በኢየሱስ ክርስቶስ ስም ይጠብቃችኋል ስራ ቦታ ይጠብቃል ስትወጣ ስትገባ ይጠብቃል ህልም ይጠብቃል ባይገርማችሁ ስለዚህ ከህልሙ የሚሆነው እናያለን ብሎ ዮሴፍን ምን አረጉት ጉድጓድ ውስጥ ዮሴፍን ምን አረጉት ሸጡት ሃሌሉያ ስለዚህ በዚህ ሁሉ ግን አንድ የሚጠብቁት ነገር አለ ዮሴፍን ሞት ነው የሚጠባበቁት የሞትን መርዶ ዜና መስማት ይፈልጋሉ ወንድሞቹ ዮሴፍ ወንድሞች ይሄንን ይጠብቃሉ ለአባቲ ደግሞ አንድ ነገር ሄዶ ብሎ ተናግሯል ጉድጓድ ውስጥ ከዛት በኋላ ልጄን አውሬ በልቶታል ሞቷል ብሎ ነው ያወጀው ሞቷል ብሎ ባወጁበት አፍ በዛፍ ነክሷል ብሎ ነው ያወጀው ጠላታችሁ ውድቀታችሁን ኪሳራችሁን ባወጀበት ከፍታችሁን ያውጃል መንገሳችሁን ያውጃል በር እንደተከፈተ ያውጃል ለአባቲው ምንድነው ያሉት የምትወደው ልጅ ዮሴፍ ሲነክስ ወንድሞቹ የረሃብ ጊዜ ነበር ስለነበረ ለርዳታ ወደ ዮሴፍ መጡ ከዛስ ቤተ መንግስት ያዩ የነገሰ ወንድማቸው እነሱ ጉድጓድ ውስጥ ይጣሉት ከህልም የሚሆነውን እናያለን ያሉት ህልም ሆኖ ነው ያዩት ህልሙ ተፈጽሞ ነው ያዩት ጠላታችሁ እግዚአብሔር አምላክ እንደዚህ ይለኛል ህልማችሁ ተፈጽሞ ያያል ያያችሁት ሁሉ ሆኖ ያያል እደርሳለሁ ያልክበት ሁሉ ደርሰክ ያያል ደርሳለሁ ያልሽበት ደርሰሽ ያያል እግዚአብሔር እንደዚህ አይነት 17 ሰዎች አሉ አለ ጌታ እንደዚህ ህልማቸው በዚህ ወር የሚፈጸምላቸው ሰዎች አሉ በዚህ ወር የሚሆንላቸው በዚህ አመት የሚሆንላቸው ወደ ከፍታቸው እንደ ዮሴፍ የሚወጡ ሰዎች አሉ አለ ጌታ ጠላቶቻቸው የነሱን ከፍታ የሚያውጁላቸው 17 ሰዎች አሉ አለ ጌታ 17 ናቸው አለ መንፈሴ በኃይል ይሆናል አለ ከዛ ሲያዩ ወንድማቸው ነክሶ ቁጭ ብሏል ለአባትየው በዛው ሞቷል ባሉት አፍ እንደገና ዮሴፍ ምን ሆኗል እንደዚህ ይላል የናንተ ነገር እንደሞተ ያለቀሰ ወላጅ ካላችሁ የናንተ ነገር እንደተስተካከለ ይሰማል ዮሴፍ አባት ዮሴፍን ይወደው ነበር ህልሙ እንደሚፈጸም ይጠብቅ ነበር ዮሴፍ እናት ህልሙ እንደሚፈጸም ተጠብቅ ነበር የናንተን ከፍታ የሚጠባበቁ ሰዎች የናንተን ከፍታ ያያሉ የሚጠባበቁ ሰዎች ዮሴፍ አባት ዮሴፍን መንገስ ይጠባበቅ ነበር አንድ ቀን እንደሚነክስ ይጠብቅ ነበር ግን የሰማው ዜና እንደሞተ ሰምቷል ያባሰ የሆነ በእናንተ ላይ የታወጀው የሚገለብጥ አይነት ክብር በዚህ ሳምንት ያገኛችኋል ፋይናንሳችሁ የለም ከስራ ላይ ተብለሽ ፕሮስፐር ምታረግ የሚሳካልሽ አይነት በር ይከፈተልሽ የሆነ ከፍታ ያገኛል ዮሴፍ የሆነ ሰው አለ የሚከብር ሰው አለ ጊዜ ደረሰ ለቅሶ ማታ ቢሆን ጧት ደስታ ይሆናል ለሚል እግዚአብሔር ቃል ነገ ጧት ደስታ ይሆናል ነገ ጧት በራችሁ ይከፈታል ነገ ጧት በረከታችሁ ያገኛል ነገ ጧት የሆነ ከፍታ እናንተ ይሆን ደሞ ሲናገሩ ብዙ እኮ ናቸው ታውቃላችሁ ታላላቆቹ ናቸው ስለዚህ ከዮሴፍ ይልቅ ፓወርፉል ናቸው እነሱ ጉልበታም ናቸው ታላላቅ ናቸው ተሰሚ ናቸው ዮሴፍ ሰሜ የሌለው ሰው ሰሜ የሌላቸው ሰዎች በምድር ሁሉ ይሰማሉ ጌታ እኮ ነው የምትይበት ወር ነው ጌታ እኮ ነው የምትልበት ታምራት በእጅ ይገባል አልገባ ያለ በረከት በእጅ ይገባል አልሆን ያለ ነገር ይሆናል ጌታ እኮ ነው የምትሉት ነገር ይሆናል
እኔ ኃጢአተኛ ነኝ ጌታ እኮ ነው የምትሉት ነገር ይሆናል። እንደዚህ አይነት በቤታችሁ ይሆናል፣ በልጆቻችሁ ይሆናል፣ በሰፈራችሁ ይሆናል። የሚያምን ሰው ይሆናል ብሎ ጮሃል። ደውሎላችሁ ማያቅ ሰው ይደውልላችኋል። በአጋጣሚ ያገኛችሁ ሰው የእናንተ የበረከታችሁ ምክንያት ይሆናል። 10 ዓመት 20 ዓመት ተደውሎላችሁ ማያቅ እህቶችና ወንድሞቼ ከዚህ ሰዓት ጀምሮ ይደውላል። ለ5 ዓመት የእናንተን በረከት ያዘ ደውሎ ይሰጣችኋል። ለ1 ዓመት የእናንተን በረከት ያዘ ደውሎ ይሰጣችኋል። እግዚአብሔር አምላክ ከዚህ ሰዓት ጀምሮ ኢንተርናሽናል ባር ከፈትኩ ይለኛል።